50 ቀን ጾመናል፣ 50 ቀን የለም እንዲ ኧረ እባካችሁ አካሄዳችን በመሰረቱ ብዙ ነገር ተዛብቶብናል። የአምልኮት ስግደት አይቋረጥም። ለምንድነው ለመብል ቅድሚያ የምንሰጠው? ለምንድነው ወደዚህ አይነት ግፊት ውስጥ የምንገባው? እንዲመቸን ነው ወይስ እንዳይመቸን? ለተንኮል ስራ ሲመቸን ለአምልኮት ስግደቱ ግን አራራራ ይሉሃል። ኧረ አይደለም፣ በጣም ተሳስተናል። የስተት መንፈስ ረጅም ዘመን ጎብኝቶን ነው እንዲህ የዛር መንፈስ የሚጫወትብን። ለምን? ከማህፀን ጀምሮ ያጠላል። ይሄ የጨለማ መንፈስ አይደለም የተባለው? የጨለማው አለቃ ቅዱሳን መላእክት ብርሃንን ሲፈልጉ ወደ ብርሃን የብርሃን መላእክቱ፣ ያኛው ክፉ ጨለማን ሲፈልግ የጨለማ መላእክቱ ሆነ። እኛ ታዲያ የማይቆጠረው የረፍታችን ጊዜ ጨለማው አይደለም? እንተኛለን አይደል? እንተኛለን አንተኛለን እንጂ በደንብ አይናችንን ስንጨፍን ቀኑም ጨለማ እኮ ነው። በጨለማው ውስጥ እንድንኖር ጨለማውንም ለኛ ሰጥቶናል። ግን በጨለማ ውስጥ ብርሃን እንዲኖር ግን መጸለይ አለብህ፣ መስገድ አለብህ፣ ዝቅ ማለት አለብህ። ዝቅ ስትል ያ ብርሃን ከማህፀን ጀምሮ ከሰውነት ውስጥ በወንዱም ከሰውነት ውስጥ በሴቷም በማህፀን ውስጥ ይቀመጣል። ማህፀኗ ምን እንዳይሆን? ጨለማ እንዳይሆን። ማህፀን ጨለማ እንዳይሆን። አብዛኛው ይሄ ዛር ውቃቢ፣ ይሄ ጠቋር፣ ዳልሞቲ ምናምን የሚባሉት አብረው የሚወለዱት ከማህፀን ውስጥ ጨለማ ይዘው ስለወጡ ነው። ስለዚህ ኢትዮጵያውያን አብዛኛው ለጨለማ ያደላሉ። አሁን ነው፣ ድሮ እንደዚህ አልነበረም። እኔ በነበርኩበት በትንሽነቴ የብርሃን ሰዎች ነበሩ፣ የሞገስ ሰዎች፣ መልካም የሚመኙ ሰዎች ነበሩ። ጎረቤቶች ነበር ያሳደጉን። ጎረቤቶች የሚቀጡን ምን የሚሉ ጎረቤቶች ነበሩ። መንገድ ስነ ስርዓት የሚያስይዙን፣ ቋንቋችንን የሚያርሙን ጎረቤቶች ነበሩ። አሁን እዚህ የሚያርማለ እንዴ? ማን ይሰማሃል? ጨለማው ነው የተወለደው። አየህ፣ ማን ሰምቶ? ትምህርት ቤቱ የሚያስተምረውም ለጨለማው የሚመቸውን ነገር ነው። ከዛ በኋላ ከውስጥ ከነፍስ አካል ጋር ጨለማ ከበዛ የእይታው ባህሪ መልካም አይሆንም። ስለዚህ ክርስቶስ ያስፈልገናል። የብርሃን አምላክ እኔ የዓለም ብርሃን ነኝ ብሎ የለም? ብርሃንን ይሰጣል። በመንፈስ ቅዱስ ግብር እንደተወለደ ስሙን ስጠራ የስሙ ኃይል በመንበርከክ ስጠራው ጉልበት ይሆናል፣ ኃይል ይሆናል፣ ሞገስ ይሆናል፣ ጥበብ ይሆናል። ከዛ በኋላ የመኖርን ጥበብ ታውቃለህ። አሁን እኛ እኮ ከሁሉም የለንም። መኪና ብንገጣጥም ነገ አንዱ መተተኛ መጥቶ ባለቤቱን ያስረዋል፣ ከሰረ ይባላል። አንዱ ይሰልበዋል፣ ከሰረ ይባላል። እሺ ምንድን ቦታ ነው እኛ የሚመቸን? የት ቦታ ነው የሚመቸን? ስልጣን ቢወጣ የሰውም ቡዳ ይበለዋል። እዛ በስልጣኑ ላይ እንደገና ተመልሶ አጥቂ ይሆናል። ምኑ ጋር ነው የሚመችህ? ብዙ ገንዘብ አውጥተህ ያስተማርከው ትውልድ የኑሮውን ግማሽ በልቶ ለአንተ የሚጠቅም ሀሳብ የለውም። እንኳን ለአንተ ለራሱም የለውም። ምኑ ጋ ነው ሰው የምንሆነው? የት ጋ ነው ሰው የምንሆነው? ጨለማው እየተወለደ ነው። የጨለማው መንፈስ እየተወለደ ነው። ስለዚህ ከብርሃን ይልቅ ጨለማን የሚጠሉ ሁሉ መልካም እንዳልሆኑ ጌታችን በቅዱስ ዮሐንስ ወንጌል ነግሮናል። ስራው እንዳይገለጥ ወደ ጨለማ ይሄዳል ያለውም አንዱ ከተፈጥሮ የጨለማ ሕይወት ሲበረታና ሲበዛ ነው። ስለዚህ እግዚአብሔር የብርሃን ንጉሥ ኢየሱስ ክርስቶስ በስጋውና በደሙ ባርኮ የመንግስቱ ወራሾች እንድንሆን አምላካችን ያብቃ።